በነገራችን ላይ ፎከስ ደሞን በጣም ነው የሚጠቅመው ስላላወቃችሁት ነው። ምክንያቱም ፎከስ ሆነ ስራችን በምንሰራበት ሰዓት ፎከስ ሆነ ብዙ ነገር በምናደርግበት ሰዓት የተለያዩ አይዲያዎች ይመጡልናል ማለት ነው። እነዛን አይዲያዎች ኤክስኪዩት ለማድረግ ፎከስ ደሞን ያስፈልጋል ማለት ነው። አብዛኛው ሰው ፎከስ ማድረግ አይፈልግም። በቃ የሆነ እንኳን ቢደብረው ድካም ራሱ የሆነ ታድነው ስሜት ቢሰማው ራሱ የሆነ ስልኩ ላይ ገብቶ ነው ጊዜውን የሚያጠፋውና ፎከስ በጣም ነው የሚጠቅመው። ምንም አይነት ዲስትራክሽን አጠገባችን ሳይኖር ምንም አይነት ነገር ሳይኖር ፎከስ ሆነ ስራችን በአግባቡ የምንሰራ ከሆነ ፎከስ ሆነ የምናነብ ከሆነ ፎከስ ሆነ ነገሮችን ሜክ የምናደርጋቸው ከሆነ ብዙ ሪዛልት ነው የምናገኘው እና ፎከስድ ሆነን መስራት በጣም ብዙ ይጠቅማል። ለምሳሌ ያክል የሆነ አይዲያ መጣልኝ ያን አይዲያ ከዛ ኤክስኪዩት ለማድረግ ደግሞ ፎከስ መሆን ያስፈልጋልና ስለዚህ ፎከስድ በጣም ነው የሚጠቅመው። ጊዜያችሁን ፎከስድ በማድረግ አሳልፉት እንጂ በማይጠቅም የማይሆን ነገር ጊዜን ማሳለፍ በጣም ነው የሚጎዳውና ስለዚህ ፎከስ ጊዜያችሁን በሚጠቅምና ራሳችሁ ሊለውጥ በሚችል ነገር ማሳለፍ ነው ያለባችሁ እንጂ በማይጠቅም አለባሌ ነገር ላይ ጊዜያችሁን አታሳልፉ። ስቴይ ፎከስድ ኤንድ ዱ ሞር። ፎከስድ ሆን በጣም ነው የሚጠቅመው ማለት ነው። እንደ ቀልድ አትዩት ፎከስ መሆን። ምክንያቱም ከብዙ ዲስትራክሽኖች መራቅ አንደኛ ለአይምሮአችን እረፍት ነው፣ ሁለተኛ ደግሞ ብዙ አይዲያዎች ይመጡልናል ማለት ነው። ስቴይ ፎከስድ። ይሄን ፔጅ ፎሎ እና ላይክ ማድረግ አትርሱ። ይመቻል።